ዛሬ ማሳያችሁ በጣም የሚገርም ውጤት ነው። በፎሬክስ በአንድ ጠዋት ብቻ አካውንቴ በ50% አሳድጌዋለሁ። ትላንት ለመጀመሪያ ጊዜ በፎሬክስ $100 ከስሬ ነበር። $100 ግን ብከስርም ድጋሚ ያን $100 አግኝቼው ወደ ባንኬ መልሼ በ23 ትርፍ አግኝቻለሁ ማለት ነው። በዛ ትርፍ እየነገርኩኝ አሁን አካውንቴን ወደ 59 አካባቢ ዶላር አድርሻለሁ። እንደምታዩት በስክሪን ላይ እኔ በፊት ላይ በዴሞ አካውንት ነበር ምን ለማመድ አሁን $100 አስገብቼ በዛ ተለማምጃለሁ። ተለማምጄ ደግሞ ምንድነው ያንን አትርፌ አሁን እንደምታዩት በስክሪን ላይ እያንዳንዱን ማየት ትችላላችሁ። እንየው እዚች ጋር ምን ያህል አትርፌያለሁ ከስሬያለሁ ቢሎን እንየው። እዚች ጋር እንደምታዩት አሁን ባላንስ ያለው $59.80 ነው። ግን $100 ነበር። ያ $100 ትርፍ አግኝቼ $100 ወደ አካውንት የከተትኩት። ከዛ ግን ዛሬ እንደምታዩት በጠዋት ላይ በትንንሽ ሎት ሳይዞች ነው የገባሁት በ0.01 0.3 ግን ፈጣን የገባሁት አካውንቴን ለማሳደግ እንደምታዩት ቶሎ ነው የገባሁት ማለት ነው። ይሄኛው ምንድነው ሪስክ ማኔጅመንት ነው። ግን እንደዚህ አይነት ነገር እንደኔ መግባት የለባችሁ። ይሄን ቪዲዮ የሰራሁት ምንድነው በራስ መተማመን እንዲኖራችሁ፣ እንደኔ ደግሞ እንደዚህ ዝቅተኛ ትሬዶችን ባትገቡ ተመራጭነት አለው። ለምሳሌ ምን ይባላል መሰላችሁ $10 ለማግኘት $5 እጣ ይባላል። እኔ ግን ይሁት ቶሎ ነው በቃ የዘጎት $1 1.7 ምናምን ይሁት እንደምታዩት እያንዳንዱ ነገሮች ግን እንደዚህ እንዳትገቡ። ትሬድ ከገባችሁ እንደምታዩት እዚች ጋር $7.51 $5.32 ብትገቡ ለእናንተ አሪፍ ነው። እንደምታዩት እኔ ዛሬ በጠዋት ብቻ $23.62 ሰርቻለሁ ማለት ነው። ይሄን ግን በፎሬክስ ላይ ሁሉ ጊዜ ይሰራል ማለት አይደለም። ግን ምንድነው ልምድ ካላችሁ የተለያዩ እንደ ቪው ትሬዲንግ ላይ እየገባችሁ እያያችሁ መስራት ትችላላችሁ። እንደዚህ አይነት ማለት አሁን ይሄ 23.62 በኢትዮጵያ ላይ ትልቅ ነው። በነገራችን ላይ በቀን ላይ በአሁን ሰዓት ላይ 23.62 ወደ 153 ብር ስንወስደው ወደ 3613 ብር ማለት ነው በኢትዮጵያ። በፎሬክስ በነገራችን ላይ እንደዚህ ይሰራል። ከዚህ በላይ መስራት ይቻላል እና አካውንቴን እንደምታዩት አሳድጌዋለሁ ማለት ነው። ወደ 59.80 50% የኔ የቀን ግቤ ወይ አላማዬ በቀን ውስጥ ወደ $28 መስራት ነው። ዛሬ $23 ሰርቻለሁ። ገበያው አሪፍ ከሆነ ጥሩ ከሆነ እንገባለን ማለት ነው። ድጋሜ ሌላ ትሬድ በ$6 እንገባለን። $6ችንን ካገኘን በኋላ ትሬዱን ዘግተን እንወጣለን ማለት ነው። ፎሬክስ እንደኔ ተማሩ። በጣም የሚያዋጣ ስራ ነው። ቁማር ሳይሆን ስኪል ነው። በቃ ገበያ ነው። በቃ አሁን ለምሳሌ እኔ የምገበያየው ጎልድ ነው፣ ወርቅ ነው። ወርቅ ላይ ወርቅ ከዩኤስ ዶላር ጋር ነው። በቃ እኔ የምገበያየው ገበያው እንዴት ነው ቻርቱ ነው ያለው። ቻርቱ እንደምታዩት እንደዚህ ይሆናል። አሁን በዚህ በሚሆን ሰዓት ላይ ገበያ ባትገቡ ተመራጭነት አለው። ገበያውን እዩት፣ አጥኑት። እንዴት ነው ወደ ላይ ከፍ ነው ዝቅ ነው የሚለው። አሁን እዚህ ጋር እዩት፣ ወደ ጎን በሚወስድ ሰዓት ላይ እኔ በተማርኩት ባትገቡ ተመራጭነት አለው። ሪኮመንድ አላረጋችሁም። ምክንያቱም አሁን ገበያው እንትን ያለ ነገር የለም፣ በቃ ይዋዥቃል። ግን እንደምታዩት አሁን እዚች ጋር እዩት፣ አረንጓዴው እዩት፣ ባይ ስንለው እዚች ጋር አረንጓዴው እዩት 1 2 3 በዚህ ሰዓት ላይ ብትገቡ ተመራጭነት አለው። ለምሳሌ እዚህ ጋር እዩት ቀይና አረንጓዴው በሚሆን ሰዓት ላይ ምን ታደርጋላችሁ መሰላችሁ? እዚች ጋር መስመሩን ላሳያችሁ። እዚህ ጋር እንየው፣ ይሄኛው እዚች ጋር እንደምታዩት አሁን እዚች ጋር ላይ ባይብላችሁ ብትገቡ በጣም አሪፍ ነው። ባይብልን ብንገባው እዚህ ጋር ይሁት ገበያውን ወዴት ነው ወደ ላይ ከፍ እያለ ነው። ትርፋችንን ይዞ ይወጣል ማለት ነው። እኔ በመማር ሰዓት ላይ እዚህ ጋር ይሁት ባይ ብዬ እዚህ ጋር ብገባ ወደ ላይ ይወጣና ትርፍ ይዞ ይወጣል። ሴል ደግሞ ስፈልግ ደግሞ እዚች ጋር ማየት ነው። ይሁት እዚች ጋር ማየት ነው። እና በፎሬክስ በነገራችን ላይ ቀስ እያላችሁ እየተማራችሁ ትሄዳላችሁ ማለት ነው። በሂደት ነው። በአንድ ገንዘቦችን አገኛለሁ ሳይሆን በሂደት ነው። ቀስ እያላችሁ ነው። ግን ምንድነው አንዳንድ ፎሬክስ ወይ ስትጀምሩ ብሩ ይጣፍጣችኋል። በነገራችን ላይ ብሩ ስታይ ወይኔ ቶሎ ልግባ ነው የምትሉት። እኔ አሁን የሁሉ የገባሁት ምንድነው ቶሎ አካውንቴን ለማሳደግ ነው። ግን ከወጣ በኋላ ራሴን ሳረጋጋ ግን አካውንቴንም ላጣ እችላለሁ። ያለኝንም ይሁት
የነበረኝ አሁን 23 ለማግኘት ብዬ የነበረኝ $39 ላጣ እችላለሁ። ግን ምንድነው አይምሯችሁን ማሳመን አለባችሁ። በአንዴ አድርጋለሁ ሲሆን ቀስ እያላችሁ በሂደት ለምሳሌ ፎሬክስ ትሬዲንግ ላይ 5 ቀን የሚሰራው በ5 ቀን ውስጥ ምን ያህል አገኛለሁ ካልኩሌት። ለምሳሌ አሁን በ5 ቀን ውስጥ በቀን ስንት ትሬድ አደርጋለሁ እያንዳንዱን ነገሮች እኔ አሁን ከጀመናይ ጋር ብዙ ጊዜ አወራለሁ። ጀመናይ ላይ ሀሳብ ትሰጠኛለች እንዴት ነው እያንዳንዱን። በነገራችን ላይ ከጀመናይ ጋር ከኤአይ ጋር ስታወሩ በጣም አሪፍ ነው። ብዙ መረጃዎችን ማግኘት ትችላላችሁ። እኔ ለምሳሌ ኤክስነስ አካውንቴን ቬሪፋይ ለማድረግ አስቸግሮኝ ነበር። ግን ከጀመናይ ጋር መጀመሪያ ስለ ራሴ እያንዳንዱን ነገሮች ሚሞሪ ላይ እንትን ብዬ እንዴት አስተካክላለሁ እያንዳንዱ ከአስከፈ አውርተን አካውንቴን ቬሪፋይ አድርጌያለሁ። ቬሪፋይ ደግሞ ያደረኩት እዚህ ዱባይ ላይ ነው። ዱባይ ላይ በነገራችን ላይ ፎሬክስ ላይ ችግር የለውም። እንደ ኢትዮጵያ ምንም እንትን የሚባል ነገር የለም። አያስቸግርም። ፍቃድ አለ። የተለያዩ ብሮከሮች ወይ ደላሎች አሉ ዩኤ ላይ እንደዚህ በፎሬክስ ላይ የሚሰሩ ራሱ አሁን ኤክስነስ ዩኤ ላይ ራሱ ፍቃድ አለው ማለት ነውና ብዙ ኢትዮጵያኖችም ዱባይንም ለምን እንደሚፈልጉት ታውቃላችሁ? እዚህ መንግስት አይቆርጥም። ታክስ ምናምን የሚባል ነገር አይቆርጥም።